እጃችሁን ከመቁረጥ አልፎ ህይወታችሁን አደጋ ውስጥ የሚጥል አደገኛ ስራ ነው። የትንሽ ሰከንዶች ልዩነት ገመዱን ቦላርዱ ሳታስገባ ሊያመልጥህ ይችላል። ገመዱ በትክክል ሳይገባ ሲቀር የሚያመጣው ጉልበት በቀላሉ የሚመለስ አይደለም። መርከቡን በፍጥነት ለማስቆም ሰራተኞቹ በትክክለኛው ቦታ ላይ ተገኝተው የተንጠለጠለውን ገመድ በቦላርድ ዙሪያ ማስገባት ይኖርባቸዋል። ምንም እንኳን ቀላል ቢመስልም በቦላርዱ ላይ የተንጠለጠለው ገመድ ሲጠናከር የሚፈጥረው ኃይል በመቶዎች የሚቆጠሩ ቶን ሊሆን ይችላል። ገመዱ ከተበጠሰ ኃይሉ ከትንሽ መድፍ ያልተናነሰ ጉልበት ያወጣል። በዚህም ምክንያት እንኳን መንካት ይቅርና በቅርብ መቆም ራሱ አደገኛ ነው። ደህንነቱ በተጠበቀ ሁኔታ ስራውን ለመስራት ሰራተኞች መጀመሪያ መዘጋጀት ይኖርባቸዋል። ይህን የያዙትን ገመድ ከአንድ ዳርቻ ወደ ሌላ ዳርቻ ያወረውሩታል። በዚህ ምክንያት መርከቡ የመጣበት ፍጥነት ገመዱ ላይ ያርፋል። በዚህም ጊዜ ሰራተኞቹ ገመዱን ቦላርዱ ላይ ለማሰር ጊዜ ይኖራቸዋል። አደጋውም በእጅጉ ይቀንሳል። ታዲያ እናንተ ምን ያክል ቢከፈላችሁ ይህን ስራ ትሰሩታላችሁ? ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን መኪናችሁ በምን ያህል ፍጥነት እየተጓዘና ምን ያህል ሰዓት እንደቆመ በስልካችሁ መከታተል የሚያስችላችሁ የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር አስገጥሙ።